ይጣላሉ። አላህ ቃል ወደ ገባው ወደዚያው እሳት። በዚያ ሞት ማምለጫና እፎይታ የለም፣ ቅጣት ብቻ ነው። አላህ ይጠብቀን። ሆኖም በፍርዱ ቀን የሚገኙት ክፉ ጅኖች ብቻ አይሆኑ። ከጅኖች መካከል ጻድቃንና ታዛዦችም ይኖራሉ። በአላህ ያመኑ፣ በቁርአን የታመኑ፣ ራሳቸውን ከሸይጣን ሹክሹክታ የጠበቁና የመልካምነትን መንገድ የመረጡ ጅኖች አላህ በፍትህና በምህረት ይይዛቸዋል። እንዲህ ያሉ ጻድቃን ጅኖችም ልክ እንደ ጻድቃን ሰዎች ሁሉ በአላህ ትእዛዝ ወደ ጀነት ይገባሉ። ጅኖች በአላህ ፊት ደካሞች ናቸው። በዚክር በሰላት እና በመታዘዝ የተጠበቀን አማኝ ሊጎዱ አይችሉም። ቁርአንን ይፈራሉ፣ ንጹህ እምነትን ይፈራሉ፣ ከአላህ ጋር የተገናኙ ልቦችንም ይፈራሉ። ለዚህም ነው እስልምና ከጅኖች ስለ መፍራት አያስተምርም።